ኢትዮጵያ በሀገር አቀፍ ደረጃ አዲስ የተሽከርካሪ ሰሌዳ ሊታደል እንደሆነ አዲስ መመሪያ በትራንስፖርት እና ሎጂስቲክስ ባለስልጣን በኩል ይፋ ሆኗል። ይህ መመሪያ ቁጥር 10050/2017 በመባልም ይጠራል። በአሁኑ ሰዓት ኢትዮጵያ ውስጥ እንግዲህ ክልሎች እየተጠቀሙበት ያለው ወይም ደግሞ በመላው ሀገሪቱ ተሽከርካሪዎች እየተጠቀሙበት ያለው የሰሌዳ ቁጥር ብሔርን ማዕከል ያደረገ በሉት ኦሮ፣ ትግል፣ አማ፣ ቤጉም፣ ሱማ ወዘተረፈ ማንነትን መሰረት ያደረጉ ተሽከርካሪዎች ነው የነበሩን። በእርግጥ የትኛው ቶዮታ ኦሮ፣ የትኛው መርሴዲስ ትግል፣ የትኛው ፊያት መኪና ሱማ እንደሆነ እንግዲህ ፈጣሪ ነው የሚያውቀው። ከዚህ በፊት እንግዲህ ኢትዮጵያ የምትከተለው የቋንቋ ፌዴራል መሆኑን አስመልክቶ ነው እነዚህ ታርጋዎች በአዲስ መልክ የወጡት። የራሳቸው የሆነ ጥቅም አላቸው ብለው ሀሳብ የሚያነሱ ሰዎች አሉ። የራሱ የሆነ ጉዳት አለው የምንል ሰዎችም አለን፣ እኔም ጨምሮ ማለት ነው። ጤና ይስጥልኝ ክቡራትና ክቡራን፣ ሰላምታውን አልዘነጋሁም። ዳግማዊ ሲሳይ ነኝ። የምትገኙት የዳግም ምልከታ ዳጊስ ቪው የዩቲዩብ ቻናል ላይ ነው። የዳግም ምልከታን በዩቲዩብ በማንኛውም ሰዓት አዳዲስ የምንልቃቸውን ቪዲዮዎች ሰብስክራይብ አድርጋችሁ የደወል ምልክቷን ተጭናችሁ መመልከት ትችላላችሁ። ላይክ መስጠትም እንዳትረሱ፣ ሌሎች ጋር እንዲደርስም እንደዚሁ ሼር ማድረግ እንዳይረሳ። ከዚህም በተጨማሪ ዳጊስ ቪው በስፖቲፋይ ፖድካስት ላይ ያለ፣ በመኖሪያ ቦታ በስራ ቦታ ላይ ሆናችሁ መኪና እያሽከረከራችሁ ሊሆን ይችላል፣ ከወዳጅ ዘመድ ጨዋታ ላይ ሆናችሁ ስፖቲፋይ ላይ ድምፁን ማዳመጥ ትችላላችሁ። የተለያዩ ሀገር አቀፍና አህጉር አቀፍ ዓለም አቀፍ ርዕሰ ጉዳዮችን የምዳስስበት ነው የስፖቲፋይ ፖድካስት ላይ፣ እንዲሁም ደግሞ የዳግም ምልከታ ዩቲዩብ ቻናልን ጨምሮ ማለት ነው። የዛሬ ሳምንት ጀምሬላችሁ የነበረው የሲአይኤው ሰላይ የጆን ስቶክዌል ታሪክ አላበቃም። ይህ ወቅታዊ ርዕሰ ጉዳይ ስለሆነ ለዛሬ ይህንን ርዕሰ ጉዳይ ላንሳ ብዬ ነው። በመጪው እሮብ ደግሞ የጆን ስቶክዌልን ሁለተኛና የመጨረሻ ክፍል ታሪክ ይዤላችሁ የምመለስ ይሆናል። እንደተለመደው ተምብዛፕ ላይክ በመስጠት ጀምሩ። ሰብስክራይብ ማድረግም እንዳይረሳ፣ ሼር ማድረግም እንደዛው። መመሪያ ቁጥር 10050/2017 ኢትዮጵያ አዲስ የተሽከርካሪ ሰሌዳ ሀገሪቷ ውስጥ ለሚገኙ ተሽከርካሪዎች በሙሉ ልታድል እንደሆነ በስፋት ይገልጻል። ይህ የሆነው ለምንድን ነው ብለን በምናነሳበት ሰዓት ኢትዮጵያ ከዚህ በፊት የተፈራረማቻቸው ዓለም አቀፍ ስምምነቶች አሉ። የተሰጣት ከንትሪ ኮድ የሚባለውም አለ፣ ኢቲኤች የሚለው ማለት ነው። በአማርኛው ኢት ወይም ደግሞ ኢትዮጵያ ብለን የምንለው ማለት ነው። በመላው ሀገሪቱ ውስጥ የሚገኙ ተሽከርካሪዎች እነዚህን ኮዶች እንዲለጥፉ ሊደረግ እንደሆነ ሰምተናል። ይሄ በጣም አሪፍ የሚደገፍ ሀሳብ ነው። ምክንያቱም ከዚህ በፊት የነበሩት እንደ ኦሮ፣ ትግ፣ ሱማ፣ ደቡ እንዲሁም ደግሞ አማ የመሳሰሉት ለተለያዩ የብሔር ጥቃቶች የሚያጋልጡ ሆነው እኔ በግሌ አግኝቻቸዋለሁ። በተለይም ደግሞ ኦሮሚያ ክልል ውስጥ አልፋችሁ ወደ አማራ ክልል ልትሄዱ በምትጓዙበት ጊዜ ወይም ደግሞ የአዲስ አበባ ታርጋ ክልሎች ላይ በሚታይበት ጊዜ የሚኖረው አመለካከት በተለይም ደግሞ በህግ አስከባሪዎች በኩል ትክክል አይደለም። እኔ በጣም ብዙ በተለይም ወደ ሻሸመኔ፣ ወደ አርባ ምንጭ፣ ወደ ሐዋሳ በምንሄድበት ሰዓት በጣም የሚያጋጥሙን ችግሮች ነበሩ። ለምሳሌ በኦሮሚያ በሌሎች ታርጋዎች በምትጓዙበት ጊዜ እነዚህ ነገሮች አያጋጥሟችሁም። ልክ ግን የአዲስ አበባ፣ የአማ፣ ሌሎች ታርጋዎችን የለጠፉ ተሽከርካሪዎች ወደ እነዚህ ክልሎች በሚሄዱበት ሰዓት በጣም ብዙ ችግሮች ያጋጥማሉ። ይህ የሆነው ለምንድን ነው? ኢትዮጵያ እንግዲህ የምትከተለው የብሔር ፌዴራሊዝምን ነው። ቋንቋን መሰረት ያደረገ፣ ማንነትን መሰረት ያደረገ ፌዴራሊዝም ነው የምትከተለው። በእርግጥ ከቋንቋ ውጭ ማንነት ያለን፣ ከብሔር ውጭ ማንነት ያለን፣ በሰውነታችን የምናምን የሰው ማንነት ያለን ሰዎች በሀገሪቱ ህገ መንግስት ቦታ የለንም እንደሚታወቀው። ስለዚህ የትኛውም ክልል ስትሄዱ የሚታየው በተለይም ደግሞ በተሽከርካሪ በአዲስ አበባ ታርጋ፣ በሌሎች ታርጋዎች በምትጓዙበት ጊዜ በጣም ብዙ ችግሮች ነው የሚያጋጥሙት። በእርግጥ ይሄ አሁን ኢቲኤች የሚለው ወይም ደግሞ ኢት የሚለውን ታርጋ በመላው ሀገሪቱ እንዲለጠፍ እንዲታደል መደረጉ ይሄ ትክክለኛ ነገር ነው። ስለዚህ መንግስት ይሄንን የወሰነበት ውሳኔ ትክክል ነው ብዬ አምናለሁኝ። ከዚህ በፊት ይከሰቱ ከነበሩት ችግሮችም አንጻር
ዓለም አቀፍ ስታንዳርዱን ለመጠበቅም እንደዚህ ባለ 3 የእንግሊዘኛ ፊደላት ከዛ በኋላ ቁጥር ያለው ዓለም አቀፍ ስታንዳርዱን ደረጃውን የጠበቀ እዚህ ቤልጅየም ላይ የሚጠቀሙት እንደዛ ነው። ያንን ነገር ለማድረግ መንግስት መመሪያ አውጥቼ ወደ ትግበራ ልገባ ነው ብሏል። ይህ የሚደገፍ ሐሳብ ነው። ከዚህ በተቃራኒው ግን የክልሎችን ታርጋ መለጠፉ ትክክል ነው የሚሉ ደግሞ ወገኖች አሉ። ይህን ጉዳይ በተመለከተ ትላንትና እዚህ ስንነጋገርበት ነበረ። ይህንን የሚሉት ለምንድን ነው? ለምሳሌ ሶማሌ ክልልም የሚገኘው ተሽከርካሪ ኢት የሚለውን ለጥፎ አዲስ አበባ ሲመጣ መንገዶቹን ላያውቃቸው ይችላል። ስለዚህ ቢሳሳት ችግር ሊፈጠር ይችላል። ክላክስ መንፋቱ ይኖራል፣ መሳደቡ ይኖራል። እነዚህን ነገሮች ማስወገድ ይቻላል የሚል አርጊመንት ነገር መጥቷል። በእርግጥ ፈረንሳይ ብትሄዱ የእነሱ ሀገር ታርጋዎች ተመሳሳይ ናቸው፣ ሁሉም አንድ አይነት ናቸው። ግን የማርሴል ከፓሪስ ይለያል። የከተማው ሎጎ አለ። የፓሪስ ከተማ ሎጎ፣ የማርሴል ከተማ ሎጎ፣ የሊዮን ከተማ ሎጎ ታርጋዎቻቸው ላይ አለ። ስለዚህ የሊዮን መኪና ፓሪስ ውስጥ ሲሳሳት ቀጥታ የኋላ ታርጋውም ላይ ስላለ ማለት ነው የከተማውን መለያ አይተው ተሳስቶ እንደሆነ መለየት ይችላሉ። በእርግጥ ፈረንሳይ ላይ ይሄንን ነገር ያደረጉት ከዚህ አንጻር ብቻ አይደለም። ፈረንሳይ ስትሄዱ የፓርኪንግ ስትከፍሉ ከከተማ ከተማ ይለያያል። የአዲስ አበባ መኪና ናዝሬት አዳማ ላይ ሲሄድ የሚከፍለው የፓርኪንግ ዋጋ ይጨምራል። የአዳማ የናዝሬት መኪና ወይም ተሽከርካሪ አዲስ አበባ ሲሄድ የሚከፍለው የፓርኪንግ ዋጋ ይጨምራል። የከተማቸው ሎጎ እዛ ላይ መኖሩ ይሄንን ለመለየት አስችሏቸዋል። ወጥ የሆነ ታርጋ ነው ያለው፣ ግን የከተማው ሎጎ አለ። የሚኖርበት ከተማ ሎጎ የመኪናው ተሽከርካሪ ላይ ይለጠፋል። ቤልጅየም ላይ ስትመጡ ግን ወጥ ነው። ሁሉ ነገር አንድ አይነት ነው። ቢ የሚል ሀገሪቱን የሚጠቅስ አለ፣ ቢ ቤልጅየም። ከዛ ውጪ ለምሳሌ ኢን ቪኤፍ ደብሊው 181 ሊሆን ይችላል፣ 202 ሊሆን ይችላል። እነዚህ መለያዎች አሉት። ይቅርታ። ከዚህ በተጨማሪ ግን በስማችሁ ለምሳሌ ታርጋ ማውጣት ብትፈልጉ ቤልጅየም ላይ በስማችሁ ታርጋ ማውጣት ትችላላችሁ። በስማችሁ ታርጋ ስታወጡ 1000 ዩሮ ትከፍላላችሁ። በስማችሁ ታርጋ ታወጣላችሁ፣ መብታችሁ ነው። ግን 1000 ዩሮ ትከፍላላችሁ። ኢትዮጵያም በልዩ ሁኔታ በስማችሁ ወይም ደግሞ የስማችሁን አብሪቬሽን ወይም ደግሞ አጽሮተ ቃል በመውሰድ በስማችሁ ታርጋ ወይም ደግሞ የተሽከርካሪ ሰሌዳ ማውጣት እንደምትችሉ መመሪያው ላይ ተቀምጧል። ያ ግን በልዩ ሁኔታ ነው። ሊፈቀድም ይችላል፣ ላይፈቀድም ይችላል። ለምን ሊፈቀድ እንደማይችል እኔ አላውቅም። ምክንያቱም መለያ ኮድ እስካለው ድረስ አሽከርካሪው ወይም ደግሞ በባለቤቱ ስም ተገቢውን ክፍያ እስከከፈለ ድረስ ቢወጣ ተገቢ ነው ብዬ አምናለሁኝ። የሚጠበቀው ምንድነው? ያንን ሲደረግ የተለየ ክፍያ እንዲከፍል ማድረግ ቢቻል። ከዚህ በተረፈ ግን ለምሳሌ የባህር ዳሩ መኪና ከአዲስ አበባው ስለማይለይ፣ የመቀሌው መኪና ከወለጋው ከነቀምቴው መለየት ስለማይችል የየከተማ አስተዳደሮቹ ሎጎ ቢኖር የክልል አይደለም የየከተማው የክልል መሆኑ ያው ታርጋው ላይ ኦሮ፣ ትግ፣ አማ፣ ሱማ የሚለው ባይኖርም የየክልሉ ሎጎዎች እዛ ላይ የሚቀመጥ ከሆነ ያው ተመልሶ ያው ነው የሚሆነው ማለት ነው። ስለዚህ ኢት መሆኑ ትክክለኛ ነገር ነው፣ ጥሩ ነገር ነው። ኢቲኤች መሆኑ ዓለም አቀፍ ስታንዳርድ ነው በእንግሊዘኛ። እንደገና ደግሞ የኢትዮጵያ ካንትሪ ኮድ ወይም ደግሞ የሀገሪቱ መለያ ነው፣ እሱም ጥሩ ነገር ነው። ስለዚህ እነዚህን ነገሮች ለቁጥጥር ይመቻል። በነገራችን ላይ የፈረንሳይን የሰሌዳ ቁጥር ብትመለከቱ የከተሞቹ ሎጎ እዛ ላይ ስላለ በዛ ይለያሉ። አንደኛ ከአንዱ ከተማ ወደ አንዱ ከተማ ሲሄዱ የሚከፍሉት የየከተሞቹ አስተዳደሮች ግብር ስለሚሰበስቡ እነዛ ተጨማሪ ብር የሚከፍሉት እንደ ቱሪስት ስለሚታዩ የፓሪሱ ሊዮን ከተማ ላይ ሲሄድ ወይም ማርሴል ከተማ ላይ ሲሄድ እንደ ቱሪስት ስለሚታይ ተጨማሪ ክፍያ ይከፍላል። ከተማው ተጨማሪ ገቢ እንዲያገኝ ይሆናል ማለት ነው፣ እንዲያገኝ ይደረጋል ማለት ነው። ስለዚህ ከዚህ በፊት የነበረውን አሰራር በተለይም ደግሞ ይሄ ብሔሮችን መሰረት አድርጎ ክልሎችን መሰረት አድርጎ ወጥቶ የነበረው የሰሌዳ ቁጥር በእንደዚህ አይነት መንገድ ሊቀየር መሆኑ ትክክል ስለሆነ በእኔ በኩል መንግስት ይሄንን በማድረጉ ትክክለኛ ውሳኔ ነው፣ ሊመሰገን ይገባል
ብዬ በራሴ በኩል አምናለሁ። ምክንያቱም የአዲስ አበባ ታርጋ ይዘን ወደ ተለያዩ ክልሎች ስንሄድ እኔ በ2001 ዓመተ ምህረት እስከ ወይጦ በረሃ ድረስ ሄደናል። በወለጋ አድርገን ማለት ነው። ነቀምት፣ ጊምቢ፣ ደምቢዶሎንም አይቻለሁኝና በእያንዳንዱ ከተማ በእያንዳንዱ ኬላ ላይ ልክ የአዲስ አበባ ታርጋ ሲሆን ያስቆሙ ነበረ። በተለይም ደግሞ ያኔ በጣም ብዙ ክርክር ላናነሳ ነበረ ከትራፊኮቹ ጋር። አንደኛ እዛ ክልል ላይ ስትሄዱ ያንን ክልል ቋንቋ እንድትናገር የሚያስገድዷችሁ ነበር። በእርግጥ አሁን ታርጋው ወጥ መሆኑ የኢትዮጵያ መሆኑ በመላው ኢትዮጵያ በየትኛውም ቦታ ላይ ያንን አሽከርካሪ ይዞ የሚሄድ ሰው የሀገሪቱ መመሪያ የሀገሪቱ ሕግ ባወጣለት መሰረት ስለሆነ እያሽከረከረ የሚሄደው የሚያገኘውም አገልግሎት የሀገሪቱ የስራ ቋንቋ በሚያዘው መሰረት ነው ማለት ነው። በእርግጥ ክልሎች በክልላቸው የራሳቸውን ቋንቋ የመጠቀም መብት ቢኖራቸውም ግን ማንኛውም ሰው የትኛውም ክልል ሄዶ የዛ ሀገር ነዋሪ እስካልሆነ ድረስ አገልግሎቱን የማግኘት ህገ መንግስታዊ መብት አለው። ይከበራል አይከበርም እሱ ሌላ ጉዳይ ነው። ያው አሁን ሀገሪቱ ስካር ላይ ስላለች በዚህ በብሔር ነገር እንግዲህ እሱ እስኪሰክን የተወሰነ ጊዜ ሊፈጅ ይችላል። ያንን መጠበቅ ነው። ከዛ ባሻገር ግን ሌላ አንድ ጥሩ ነገር የሰማሁት እዚህ ጋር አብሬ አያይዤ ከተሽከርካሪ ሰሌዳ ለውጥ ጋር ላንሳውና ለሀገራዊ ምክክር መድረኩ የኢትዮጵያ መከላከያ ሚኒስቴር ያቀረበው ሐሳብ አለ። አዲስ የክልል አወቃቀር ቋንቋን መሰረት ያደረገ ሳይሆን ልክ በደርግ ጊዜ እንደነበረው ስርዓት ጂኦግራፊን ማዕከል ያደረገ ይሁን የተባለው ይሄ በጣም ሊደገፍ የሚገባው ሐሳብ ነው። ከተሽከርካሪ ሰሌዳ ለውጡ ጋር አብሮ መሳ ለመሳ ሊሄድ የሚችል ትክክለኛ ነገር ነው። ምክንያቱም ከዚህ በፊት አሁን ይሄን የቋንቋን መሰረት ያደረገ ፌዴራሊዝም ኢትዮጵያን ምን ውስጥ እንደከተታት ያው አሁንም እያየን ነው። ስለዚህ በእርግጥ መከላከያ ይህንን ሐሳብ ለማቅረብ ማንዴቱ አለው ወይ? እንደ አንድ ስቴክ ሆልደር ምክክር ኮሚሽን ውስጥ ገብቶ ከሆነ ይህንን ሐሳብ እያቀረበ ያለው እንደ አንድ ስቴክ ሆልደር እንደ አንድ ባለድርሻ ሊመለከተው ይችላል። በእርግጥ ይህንን ጥያቄ የፌዴራል መንግስቱም ማቅረብ አለበት የሚል እምነት አለኝ። ከዛ ውጭ ግን አሁን ያለው 1987 ዓ.ም የወጣው ህገ መንግስት ሀገሪቷ የተመሰረተችው በ9 ክልሎች አሁን ሲዳማ ተጨምሯል፣ በ10 ክልሎች እና በሁለት የክልል መስተዳድሮች ስለሆነ አዲስ አበባና ድሬዳዋ የክልል መስተዳድሮች ናቸው፣ ፌዴራሉ ስር ስላሉ ማለት ነው። እነሱ ያቋቋሙት ሀገር ነው። ስለዚህ የህገ መንግስት ለውጥ ሁሉ የሚያስፈልገው ድንጋጌ የሚሆነው ማለት ነው። ስለዚህ የተሽከርካሪ ሰሌዳ ለውጡ መምጣቱ ትክክለኛ ተገቢ ነገር ነው። ግን እነዚህ አሁን ያልኳቸው ነገሮች ቢታሰቡበት ገቢ ለመሰብሰብም ጥሩ ነው። ከዛ ውጭ ደግሞ የትኛው መኪና ከየትኛው ክልል እንደመጣ ለማወቅም ይረዳል፣ ያግዛል። የከተማ አስተዳደሮቹ ሎጎ መኖሩ እንደ ፈረንሳይ ማለት ነው ገቢ ለመሰብሰብም በተለይም ደግሞ ከዚህ ከፓርኪንግ ጉዳይ ጋር በተገናኘ የራሱ የሆነ አስተዋጽኦ ይኖረዋል ብዬ አምናለሁ። ክቡራትና ክቡራን አድማጮች እናንተስ ምንድን ነው የምታስቡት? አዲሱ የተሽከርካሪ ሰሌዳ ለውጥ ለሀገሪቱ የሚጠቅም ነው ወይ? ከዚህ በተጨማሪ ደግሞ እንግዲህ ማንነትን ካደረገው መገለጫ ይልቅ ይሄ ጎሬነትን የመጣንበትን ጎሬ ከማሰብ በተሻለ በአንድ ማንነት አብሮ በመኖር ውስጥ ሊገኝ የሚችለውን አንድነት፣ ጥቅም፣ የጋራ የአብሮነት ስሜትን ሊፈጠር የሚችል ስለሆነ እነዚህ ሁለቱ ነገሮች በጣም ተገቢነት ገንቢነት ያላቸው ጉዳዮች ስለሆኑ ልንደግፋቸው ልናበረታታቸው ይገባል። ስፔሲፊካሊ እነዚህን ጉዳዮች ለማለት ነው። ለዛሬ ያስኩላችሁ ይችን ነበረ። የተሽከርካሪ ሰሌዳ ለውጥን በተመለከተ እናንተስ ምንድን ነው የሚሰማችሁ የሚለውን ኮሜንት ላይ አስፍሩ። ሀሳብ ለመስጠት አትፍሩ፣ አትሸማቀቁ፣ በነፃ ነው። ሰብስክራይብ ማድረግም እንዳትረሱ፣ ላይክ ማድረግም እንደዛው ከእናንተ ከክቡራን የዳግም ምልከታ ዳጊስ ፊው አድማጮች ይጠበቃል። እንግዲህ በቅርቡ 1000 ሰብስክራይበርን ሪች እናደርጋለን። መቼም እዚህ ላይ የምትከታተሉ በሙሉ ማያችሁ ያንን ለማድረግ አታንሱም ብዬ አምናለሁኝ። ሰብስክራይብ አድርጉ፣ ሐሳብ አስተያየት ስጡ። ረቡዕ
ስለ ሲአይኤ ሰላይ ስለ ጆን ስቶክዌል የመጨረሻውን ክፍል ይዤላችሁ ቀርባለሁኝ። በያላችሁበት መልካም ጊዜ ይሁንላችሁ። ጤና ይስጥልኝ። ዘዳጊስ